በእስራኤል የኢራን የኒኩሌር መርሃ ግብር ጨርሶ መውደሙ ሳይረጋገጥ ጦርነቱ መቆሙ ተገቢ አይደለም የሚሉ ተቃውሞዎች መቅረብ ጀምረዋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁም ከዚህ ቀደም በቀረቡባቸው የወንጀል ክሶች የፊታችን ሰኞ ፍርድ ቤት እንደሚቆሙ ይፋ ሆኗል። የአሜሪካው ፕሬዝዳንትም ኔታንያሁ ሊሸለሙ እንጂ ሊጠየቁ አይገባም፣ ክሱን ሰርዙ ሲሉ ተማጽነዋል። እንደምን አላችሁ ክቡራን ቤተሰቦቻችን፣ ይህ ጄኤምኤን ኢትዮጵያ ነው። እንኳን ደህና መጣችሁ። በወቅታዊ ዓለም አቀፋዊ ጉዳዮች ላይ ያተኮሩ ዘገባዎችን ይዘን መተናል። አብራችሁን ቆዩ። በዛሬው ዝግጅታችን በርካታ ጉዳዮችን እንዳስሳለን። መልካም ጊዜ። በከተማችን ተወዳጅና ነፋሻማ በሆነው መገኛችን 65000 ካሬ ላይ ያረፉ እንዲሁም አዲስ ሳይንስና ቴክኖሎጂን የተከተሉ እጅግ ፈጣን በሆነው በአልሙኒየም ፎርምወርክ እየተገነቡ ያሉ ከስቱዲዮ እስከ ባለ 4 መኝታ ድረስ በ8% ቅድመ ክፍያ ብቻ ማለትም ከ215000 ብር ቅድመ ክፍያ ጀምሮ ከፈለጉም 60/40 የባንክ ብድር አመቻችተን እነሆ ብለናል። ለዲያስፖራዎች በዲኤችኤል ባሉበት እናደርሳለን። ለጥቂት ቀናት ብቻ የሚቆይ 30% ቅናሽም አድርገንሎታል። አፓርትመንቶቻችን የቀረሽ የማይባልላቸው ማለትም 5 ሊፍቶች፣ 5 የመዋኛ ገንዳ፣ በቂ የመኪና ማቆሚያ፣ ቴራስ። ለበለጠ መረጃ ታች ባሉት ስልክ ቁጥር ይደውሉ። ዲኤምሲ ሪል ስቴት። የ12ቱ ቀን ጦርነት አብቅቷል የተባለ ቢሆንም ከጀርባው ያስከተለው ፖለቲካዊና ወታደራዊ ማዕበል ግን ገና አሁን መታየት ጀምሯል። በእስራኤልና አሜሪካ ፖለቲከኞች እርስ በርስ መወነጃጀል ጀምረዋል። የነጩ ቤት አለቃ ዶናልድ ትራምፕ በኢራን ኒኩሌር ተቋማት ላይ ተወሰደ ያሉት እርምጃ ግቡን አልመታም በሚል የገዛ ፓርቲያቸው ሰዎች፣ ዴሞክራቶችና የአሜሪካ ሚዲያዎች ተነስተውባቸዋል። በእስራኤልም ቢቢ ኔታንያሁ አሸንፈናል ብለው ሙገሳ ቢጠብቁም በዛ ምትክ ግን የፍርድ ቀን ተቆርጦላቸዋል። እስራኤላውያንም ያን ሁሉ ዋጋ የከፈልነው ለዚህ ነው ወይ ሲሉ ለኢራን ኒኩሌር ተቋማት አልወደመም ዜና ቁጣ እያሰሙ ነው። በዚህ መሃል ታዲያ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በእስራኤል የፍትህ ሥርዓት ጣልቃ ገብተው እስራኤልን ከጥቃት እንደታደግኩ ኔታንያሁንም አድነዋለሁ ሲሉ ከሰዓታት በፊት አንድ መግለጫ አውጥተዋል። አወዛጋቢው ሰው ያወጡት መግለጫ ከዚህ ቀደም ታይቶ የማይታወቅ ነው በሚል ዓለምን እያነጋገረ ይገኛል። ፕሬዝዳንት ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት እስራኤል እጅሽን ከቢቢ ላይ አንሺ ሲሉ በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ የተከፈተው የሕግ ክስ እንዲቋረጥ ጠይቀዋል። እንደሚታወቀው ጠቅላይ ሚኒስትር ኔታንያሁ በ3 የተለያዩ ክሶች ማለትም በማጭበርበር፣ እምነትን በመግደፍና እጅ መንሻ በመቀበል ክስ የተመሰረተባቸው ሲሆን በዚህም ሰኞ ዕለት ፍርድ ቤት ሊቀርቡ ቀጠሮ ተይዞላቸዋል። ትራምፕ ባስተላለፉት መልእክት እስራኤል በኔታንያሁ ላይ የጀመረችውን የፍርድ ሂደት መቀጠሏን ሲሰሙ እጅግ እንዳስደነገጣቸው ገልጸዋል። ትራምፕ የክስ ሂደቱን ፖለቲካዊ፣ በታላቁ የጦርነት ጊዜ ጠቅላይ ሚኒስትር ላይ የተቃጣ የጠንቋዮች አደን ሲሉ አውግዘውታል። ሰበር ዜና ሲሉ ጽሑፋቸውን የጀመሩት የአሜሪካው መሪ በታሪኳ ታላላቅ ጊዜያትን ካሳለፈች በኋላ በቢቢ ኔታንያሁ በጠንካራ መሪነት በሚመራው በእስራኤል መንግስት በታላቁ የጦርነት ጊዜ ጠቅላይ ሚኒስትራቸው ላይ የጀመሩት አስቂኝ የጠንቋዮች አደን መቀጠሉን ስሰማ ደንግጫለሁ ብለዋል። ቢቢና እኔ አብረን በገሃነም ውስጥ አልፈናል። የእስራኤል የረጅም ጊዜ ጠላት የሆነችውን ጠንካራና ብልህ ኢራንን ስንዋጋ ነበር። እናም ቢቢ ለዚች አስደናቂ ቅድስት ምድር ካለው ፍቅር አንጻር ከዚህ የተሻለ ጠንካራ ሊሆን አይችልም ነበር። ከሱ ውጪ ሌላ ማንም ቢሆን ኪሳራን፣ ውርደትንና ሁከትን ያመጣ ነበር። ቢቢ ኔታንያሁ ተዋጊ ነው። ምናልባትም በእስራኤል ታሪክ የሱን ያህል ተዋጊ አልነበረም። እናም ውጤቱ ማንም ያልጠበቀው ነገር ነበር። በዓለም ላይ ካሉ ታላላቅና ሀያላን የኒኩሌር ጦር መሳሪያዎች አንዱ ሊሆን የሚችለውን ሙሉ በሙሉ ማጥፋት ችለናል። እኛ ቃል በቃል ለእስራኤል ህልውና እየተዋጋን ነበር። ከዚህ ሁሉ በኋላ ግን እሱን ክፉኛ ለመጉዳት በተከፈተው በዚህ ፖለቲካዊ የረጅም ጊዜ ክስ ሰኞ ዕለት ፍርድ ቤት እንዲቀርብ መጥሪያ እንደደረሰው አሁን ሰማው። ያን ሁሉ ለሰጠ ሰው እንዲህ አይነት አደን በእኔ ዘንድ የማይታሰብ ነው። እሱ ከዚህ የተሻለ ይገባዋል። የእስራኤል መንግስትም እንዲሁ የቢቢ ኔታንያሁ የፍርድ ሂደት በአስቸኳይ ሊሰረዝ ወይም ለዚህ ለሀገሩ ያን ያህል ያደረገ ታላቅ ጀግና ምህረት ሊሰጠው ይገባል። እስራኤልን ያዳነቻት አሜሪካ ነበረች። እናም አሁን ቢቢ ኔታንያሁን ልታድነው የምትችለው
አሜሪካ ናት። ይህ የፍትህ መሳለቂያ እንዲቀጥል ሊፈቀድለት አይገባም ሲሉ ትራምፕ እጅግ ማዘናቸውን ገልጸው እስራኤልን ተማጽነዋል። የኔታንያሁ የፍርድ ሂደት ከ5 ዓመት በፊት የተጀመረ ሲሆን ከዚያን ጊዜ ጀምሮ ከ100 በላይ ምስክሮች የቅርብ የቀድሞ አጋሮቻቸውን ጨምሮ መስክረውባቸዋል። አቃቢያን ሕጎች እንደሚሉት ኔታንያሁ አዎንታዊ የሚዲያ ሽፋን ለማግኘት ሲሉ ከመገናኛ ብዙሃን ባለስልጣናት ጋር የመመሪያ ጥቅሞችን ተለዋውጠዋል። እንዲሁም ከ1 ቢሊዮኔር ውድ ስጦታዎችን ተቀብለዋል። ኔታንያሁ በስልጣን ላይ ያለ በወንጀል ተከሶ ፍርድ ቤት የቀረበ የመጀመሪያው የእስራኤል መሪ ናቸው። በተናጥልም በጦር ወንጀል ተከሰው ከዓለም አቀፉ የወንጀለኞች ፍርድ ቤት የእስር ማዘዣ እንደወጣባቸው ይታወቃል። ይህ በእንዲህ እንዳለ ፕሬዚደንት ትራምፕ በእስራኤል የውስጥ ጉዳይ ላይ ይህንን ከፍተኛ ጫና በሚያሳድሩበት ወቅት እሳቸው ያወጁት የተኩስ አቁም ስምምነት ራሱ እጅግ ስስና ተለዋዋጭ መሆኑን ሌሎች መሪዎችና ፕሬዚደንቱ ራሳቸው ሳይቀሩ እያመኑ ይገኛል። ትናንት በኔዘርላንድስ ሄግ በተካሄደው የኔቶ ዓመታዊ ስብሰባ ላይ ንግግር ያደረጉት የአሜሪካው መሪ ሁለቱም ሀገራት በጦርነቱ የተሰላቹ ቢመስሉም ጦርነቱ ምናልባት ካቆመበት በቅርቡ እንደገና ሊቀጥል እንደሚችል አስጠንቅቀዋል። ከሁለቱም ጋር ተነጋግር ያለው ሁለቱም ደክመዋል፣ ተዳክመዋል እና እንደገና ሊጀመር ይችላል ወይ? አዎ ዳግም ሊቀሰቀስ ይችላል፣ ምናልባት በቅርቡ ሊጀመር ይችላል ብለዋል። ትራምፕ በተጨማሪም የአሜሪካና የኢራን ባለስልጣናት በሚቀጥለው ሳምንት ንግግር እንደሚጀምሩ ገልጸዋል። በሚቀጥለው ሳምንት ከኢራን ጋር እንነጋገራለን፣ ስምምነት ልንፈራረም እንችላለን፣ ሳንስማማ ልንቀርም እንችላለን ብለዋል። ነገር ግን ኢራን የኒኩሌር ፕሮግራሟን እንደማታቆም አቋሟን ያጠናከረች ሲሆን ፓርላማዋም ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጋር ያለውን ትብብር የሚያቆም ውሳኔን ለማጽደቅ ተስማምቷል። ኢራን በሚቀጥለው ሳምንት ምንም አይነት ንግግር እንደሚኖር አላሳወቀችም። አንድ የኢራን ባለስልጣንም አሜሪካ በሳምንቱ መጨረሻ በኢራን የኒኩሌር ተቋማት ላይ ጥቃት ከሰነዘረች በኋላ ልትታመን ትችላለች ወይ ሲሉ ጥያቄ አንስተዋል። በተመሳሳይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም በኢራንና በእስራኤል መካከል ያለው የተኩስ አቁም ያልተረጋጋና ስስ መሆኑን አስጠንቅቀዋል። ከኔቶ ስብሰባ በኋላ እንደተናገሩት የተኩስ አቁሙ እንደሚጸና ተስፋ ቢያደርጉም በኒኩሌር ጉዳይ ላይ ከኢራን ከአሜሪካና ከአውሮፓ ሀገራት ጋር የዲፕሎማሲና የቴክኒክ ስራዎችን መቀጠል አለብን ብለዋል። የኤሊሲያው አለቃም ቴል አቪቭ ከቴሄራን ዳግም ጦርነት ሊገጥሙ የሚችሉበት ሁኔታ እንደሚኖር ግምታቸውን አስቀምጠው አልፈዋል። የኢራን የኒኩሌር መርሃ ግብር በእርግጥ ወድሟል ወይ የሚለው ጥያቄ አሜሪካውያኑን ብሎም እስራኤላውያኑን እያጨቃጨቀ ባለበት በዚህ ሰዓት እንደ አዲስ የወጡ የሳተላይት ምስሎች ግን አያቶላዎቹ ዳግም ወደ ሥራ እንደተመለሱ አሳይተዋል። ኢራን በናታንዝ የኒኩሌር ተቋም ላይ የደረሱትን የቦምብ ፍንዳታ ጉድጓዶችን እየሸፈነች ነው የተባለ ሲሆን ምናልባትም ጥገና መጀመሯን ያሳያሉ በሚል ተገልጿል። ከባባድ ማሽነሪዎች መንገዶችን ሲያጸዱና በተመቱት አካባቢዎች ድንኳኖች ሲተከሉ ታይቷል። ይህ ጉዳይ እስራኤል ውስጥም ውዝግብ እያስነሳ ይገኛል። ጠቅላይ ሚኒስትር ኔታንያሁ ጦርነቱ ያለ ድልና ግቦቹን ሳያሳካ ተቀጭቷል ከሚሉ ወገኖች ከፍተኛ ትችት እየቀረበባቸው ይገኛል። ላብነት በእስራኤሉ i24 ኒውስ ኔትወርክ በተደረገ ቃለ መጠይቅ ላይ ተንታኞች ጠንካራ አስተያየት ሰጥተዋል። רק מבפנים. בואו תפסיקו עם האשליות והפנטזיות. የኢራን ፎርዶ የኒኩሌር ተቋም ሊወድም የሚችለው ከውስጥ ብቻ ነው። ከቅዠትና ከምናብ እንውጣ። ጉዳት ከደረሰ ሊደርስ የሚችለው ከውስጥ በሚሰነዘር ጥቃት ብቻ ነው፣ ወይም ደግሞ በመቶዎች የሚቆጠሩ ቦምቦች ሲጣሉ ብቻ ነው። የሚያስጨንቀው ነገር ይሄ ነው። የኢራንን የኒኩሌር ፕሮግራም የማፍረስ ግብ አስቀምጠን ነገር ግን አላሳካነውም። ኢራን አሁንም የበለጸገ ዩራኒየም አላት። አሁንም ቁልፍ ያልተነኩ ንቁ ተቋማት አሏት። እናም ይህንን በከፍተኛ ጥንቃቄ ነው የምናገረው። ኢራናውያን የመጨረሻ ቃላቸውን ገና አልተናገሩም። ሺያዎችን፣ የአረቡን ዓለም ወይም ኢራናውያንን የማይረዱ ሰዎች ቤዶዊኖች እንደሚሉት በቀል ቀዝቅዞ የሚቀርብ ምግብ ነው የሚለውን አይገነዘቡም። ይሄ ስህተት ነበር። ትራምፕ በእርግጥም ትልቅ ስህተት ሰርተዋል። ለትራምፕ ስህተት ዋጋ የምንከፍለው እኛ እንደማንሆን ተስፋ አድርጋለሁ። ይህንን የሚያጠናክር መግለጫ ከኢራን በኩልም ወጥቷል። የኢራን የአቶሚክ ኢነርጂ ኤጀንሲ ቃል አቀባይ የኢራን የኒኩሌር ፕሮጀክት አልቆመም እናም የበለጠ እናለማለን ሲሉ ተናግረዋል። የተባበሩት መንግስታት የኒኩሌር ተቆጣጣሪ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲም ትላንት በሰጡት መግለጫ የኢራን አብዛኛው የበለጸገ ዩራኒየም ከጥቃቱ ተርፎ ሊሆን እንደሚችል ተናግረዋል።
ምክንያታቸውንም ሲገልጹ ቴህራን ከመጀመሪያው ጥቃት በኋላ ዩራኒየሙን ወደ ሌላ ቦታ አዛውራው ሊሆን ይችላል ብለዋል። ግሮሲ እንዳሉት ኢራን ሰኔ 13 የእስራኤል ጥቃት በተጀመረበት የመጀመሪያው ቀን ለኤጀንሲው የኒኩሌር ቁሶቿን ለመጠበቅ ልዩ እርምጃዎችን እንደምትወስድ አሳውቃ ነበር። ዝርዝር ጉዳዮች ውስጥ ባይገቡም ይሄ ለኛ የላኩት ማሳወቂያ ያ እንደሆነ ግልጽ ነው። ስለዚህ ይህንን ለማረጋገጥ የኛ ሰዎች ወደ ኢራን የኒኩሌር ተቋማት መመለስ አለባቸው ብለዋል። ምንም እንኳን ቴህራን የኤጀንሲውን ሰራተኞች ዳግም ወደ ኢራን እግራቸው እንዳይረግጥ ስትል ትላንት ውሳኔ ብታሳልፍም ፕሬዚደንት ዶናልድ ትራምፕ ኢራን በጦርነቱ ያሳየችውን ብቃት አደነቁ። በኔዘርላንድስ ሄግ ከኔቶ ስብሰባ በኋላ በሰጡት ጋዜጣዊ መግለጫ ላይ ኢራን ጦርነቱን በጀግንነት ተዋግታለች ሲሉ ተናግረዋል። On Iran? No, look, they just had a war. The war was fought. They fought it bravely. I'm not giving up. They're in the oil business. I mean, I could stop it. ይህ ብቻ ሳይሆን ከኔቶ ዋና ጻፊ ማርክ ሩት ጋር ባደረጉት ስብሰባም እስራኤል በጣም ክፉኛ ተመታለች ሲሉ ገልጸዋል። በተለይ ባለፉት ጥቂት ቀናት ውስጥ እስራኤል በእርግጥም ክፉኛ ተመታለች፣ እነዚህ ባላስቲክ ሚሳይሎች ብዙ ህንጻዎችን አውድመዋል ሲሉ ተናግረዋል። ይህ ንግግር የአሜሪካና የእስራኤልን ፍጹም ድል ከሚያሳየው የቀድሞ ትርክት ጋር በእጅጉ የሚጋጭ ነው። Israel got hit very hard, especially the last couple of days. Israel was hit really hard. Those ballistic missiles, boy, they took out a lot of buildings, and they've been great. በመጨረሻም በአሜሪካ የውስጥ ፖለቲካ ውስጥ ውዝግቡ አዲስና አስደንጋጭ አቅጣጫን ይዟል። የአሜሪካ ኮንግረስ አባሏ ማርጆሪ ቴይለር ግሪን የቀድሞው ፕሬዝዳንት ጆን ኤፍ ኬኔዲ የተገደሉት የእስራኤልን የኒኩሌር ፕሮግራም በመቃወማቸው ነው ሲሉ ተናግረዋል። ግሪን የአሜሪካን ጥቃት የደገፉትን አይሁዳዊ የፎክስ ኒውስ አቅራቢ ማርክ ሌቪንን ከኢየሱስ ጋር ተገናኝ ካሉ በኋላ ፕሬዚደንት ትራምፕ እስራኤልን ከገሰጹ በኋላ ሕይወታቸው አደጋ ላይ ይሆን ወይ ሲሉ ጠይቀዋል። የጆርጂያዋ ሪፐብሊካን አባል የሆኑት ግሪን ይህንን ንድፈ ሐሳብ ያነሱት የአሜሪካን ጥቃት በመቃወማቸው ደደብ ብሎ በጠራቸው በማርክ ሌቨን ላይ በሰነዘሩት ረጅም ትችት መጨረሻ ላይ ነው። ሌቨንን ከነቀፉና ከኢየሱስ ጋር መተዋወቅ እንዳለበት ከተናገሩ በኋላ የቀድሞው የአሜሪካ መሪ ጆን ኤፍ ኬኔዲ ሊገደሉ የቻሉት የእስራኤልን የኒኩሌር ፕሮግራም በመቃወማቸው ነው የሚል አንድምታ ያለው ጽሑፍን አስፍረዋል። የወቅቱ መሪ ዶናልድ ትራምፕም ትላንት እስራኤልን ከገሰጹ በኋላ እሷና ትራምፕ ለሕይወታቸው መስጋት እንዳለባቸው ጠይቃለች። እኔ ጦርነትን እቃወማለሁ፣ እስራኤል የምታደርጋቸውንም ጦርነቶች ጨምሮ ሲሉ የጻፉት ግሪን አሁን እኔም ሕይወቴ አደጋ ላይ እንደሆነ ሊሰማኝ ይገባል ወይ? ዛሬ ጠዋት ኢራንን ማጥቃቷን የቀጠለችውን እስራኤልን በጠንካራ ሁኔታ የገሰጹት ፕሬዚደንት ትራምፕስ ሲሉ ጠይቀዋል። የቀድሞው የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲ እስራኤል የኒኩሌር መሳሪያ ልትይዝ አይገባም የሚል አቋም ነበራቸው ከዛሬ 6 አስርት ዓመታት በፊት። እስከ ዛሬ ማን እንደተኮሰባቸው በማይታወቅ ሁኔታ በህዝባቸው ፊት አደባባይ ላይ መገደላቸው ይታወቃል። አንዳንድ የሴራ ትንታኔን የሚያቀርቡ አካላት ሞሳድና እስራኤልን ሲያነሱ ቢስተዋልም ያንን የሚደግፍ ማስረጃ ግን የለም። ከዚሁ ጋር በሚገናኝ ጉዳይ ዋሽንግተን ፖስት አንድ ከፍተኛ የዋይት ሃውስ ባለስልጣንን ዋቢ አርጎ ፕሬዚደንት ትራምፕ ለእስራኤል ወታደራዊ ድጋፍን በተመለከተ ያስተላለፉትን ሌላ አስደንጋጭ መልእክት ይዞ ወጥቷል። ይህ ዘገባ ኔታንያሁ ለምን በድንገት በተኩስ አቁሙ ለመስማማት እንደተገደዱ ብርሃን የሚፈነጥቅ ነው። ጋዜጣው እንደዘገበው ፕሬዚደንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ባደረጉት የስልክ ውይይት ዋሽንግተን ከኢራን ጋር በሚደረገው ግጭት እስራኤልን ለመርዳት ከዚህ በኋላ ወታደራዊ ኃይሏን እንደማትጠቀም በግልጽ ነግረዋቸዋል። ትራምፕ ለጠቅላይ ሚኒስትር ቤንጃሚን ኔታንያሁ ደውለው ዩናይትድ ስቴትስ ከኢራን ጋር በምታደርገው ጦርነት እስራኤልን ለመርዳት ከዚህ በኋላ ወታደራዊ ኃይሏን እንደማትጠቀም ነግረዋቸዋል ሲል ጋዜጣው ጽፏል። እንደ ምንጩ ገለጻ አሜሪካዊው መሪ ለእስራኤሉ ጠቅላይ ሚኒስትር የአሜሪካ ጦር የሚያስፈልገውን አድርጓል ብለዋቸዋል። ምንጩ እንደሚለው ኔታንያሁ በዚህ መግለጫ ደስተኛ አልነበሩም። ነገር ግን ትራምፕ ወደ ዲፕሎማሲ መመለስን እንደሚፈልጉ በመገንዘብ በተኩስ አቁሙ ለመስማማት ተገደዋል። በተጨማሪም እንደ ምንጩ ከሆነ የአሜሪካ ጥቃት በኢራን የኒኩሌር ተቋማት ላይ ከተፈጸመና ስለ ስኬቱ መረጃ ከደረሰ በኋላ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛቸው ለሆኑት ስቲቭ ዊትኮፍ ከኢራን ወገን ጋር ግንኙነታቸውን እንዲቀጥሉ አዘዋል። ብዙም ሳይቆይ ዊትኮፍ ከኢራኑ የውጭ ጉዳይ ሚኒስትር አባስ አራቅቺ ጋር ውይይት ማድረጋቸውንና ጤሄራን ወደ ሰላማዊ ውይይት እንድትመለስ ጥሪ ማቅረባቸው ተገልጿል። ክቡራን ቤተሰቦቻችን ለዛሬ ያሰናዳንላችሁ ዝርዝር ዘገባ ይህን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት መልካም ጊዜ